ጠየቀን። እባካችሁ ይህን ነገር የያዙት የሰለምቴዎችን። እኔ እንደምትመለከችው ኮምፓራቲቭ ሪሊጅን ላይ ነው ፕሮፌሽናል የሆንኩት እና እንደ ኮምፓራቲቭ ሪሊጅን ላይ ማስተማር ላይ ንጽጽር ማስተማር ላይ ምንትን ማለት ላይ እንጂ ሰለምቴዎች ላይ መስራት አልፈልግም ብዬ ለመጅሊስ ተናገርኩኝ። መጅሊስ ደግሞ ከእናንተ ውጪ ማንም ሊሰራው አይችልም። አንደኛ ሰለምቴዎች ናችሁ፣ ሁለተኛ ኮምፓራቲቭ ሪሊጅን ላይ አስተምራችሁ ወደ ማጠናከሩ የምትይዙ ሰለምቴዎችን ልትይዙ የምትችሉት እናንተ ናችሁ ብሎ ላይሰንስ የሰጡ እነሱ ናቸው። ለምኛቸው ማለት ነው። እኛ በእግራችን ገና አልቆምንም ማለት መጅሊሱ ማለት ነውና ስራውን የተጀመረው በዛ ነው። ከዛ በፊትም እንደምትመለከቸው እኔ ንጽጽር በምናስተምርበት ሰዓት ላይ በኢትዮጵያ 300 ብር ይሁን አይዶ ነው አላውቅም። አሁን የገንዘብ ክፍል አይደለሁም እኔ ማስተማር ክፍል ውስጥ ነኝ ያለው ይመስለኛል። በኢትዮጵያ 300 ብር ከኢትዮጵያ ውጭ ያሉት ደግሞ 500 ብር እየከፈሉ በዛ ብር ነው ህንፃው የተገነባው። ህንፃው ኦልሬዲ ፊኒሺንግ ላይ ነው ያለው። አሁን ቀለምና በርና መስኮት ነው የሚቀረው። የሰለምቴዎች መድረሳ ነው፣ ማረፊያቸው ነው። ለአንድ ዓመት ያክል ይቆያሉ። በአንድ ዓመት በሚቆዩበት ሰዓት ላይ ቁርአን ይቀራሉ፣ ትምህርት ይማራሉ፣ ኮምፓራቲቭ ሪሊጅን ይማራሉ። አንድ ዓመት በቆዩበት ሰዓት ላይ እንዴት ነው ራሳቸውን የሚችሉት የሚል ጥናት ይጠናል። ስራ ያላቸው አካላት፣ ቢዝነስ ያላቸው አካላት ሄደው ይወስዷቸዋል እነዚህን ሰዎች ማለት ነው። እንደዚህ ብለን ነው እኛ የጀመርነው አጀማመሩ ማለት ነው። ስለዚህ ከዚህ አንጻር ነው የምንሰራው ነገር። ሌላ ሰው ደግሞ የሰለምቴዎች ተቋም ከፍታለሁ ካለ እሰየው ደስ ነው የሚለን። ሊላሂ ብሎ ካደረገው ምንም እንትን የሚለው እኛን ደገፈን እንጂ እኛን ምክንያቱም አጅሩ አይጠፋም እኛ ጋር ምንም ደስ ነው የሚለን። እኔ ብዙ ሰዎች አሁን ይመጡና ምናምን ከሌ ከፍቷል ተናገረው ይሉኛል። አረ እኔ አልናገርም። አጅሩ ከአላህ ዘንድ ነው ብሎ ካሰበው ይስራው ሊላሂ ብሎ ያግዘናል። እኛን አጅራችን ማንንም አይወስድብንም፣ እንደውም ቀለለልን። ለምሳሌ እኛ የምንረከበው 5 ሰው ከነበረ ከ5 ሰው በላይ ቢመጣብን ላንረከብ እንችላለን። ልጁ ግን ሌላ ሰው ደግሞ ካለ ደግሞ እሱ ይጨመርበታል። ምንም እኛን የሚነካን ምንም ነገር የለም። እኛ የመጣ ነው ብዙ ነገራችንን ጥለን ነው። ታውቂዋለሽ አዲስ ዓለም ቁስሉን ታውቂዋለሽ፣ ህመሙን ታውቂዋለሽ። እና ቤተሰባችንን ጥለን የመጣ ነው፣ ጎረቤቶቻችንን ጥለን የመጣ ነው፣ አብሮ አደጎቻችንን ብዙ ነገራችን የትምህርት ቤት ጓደኞቻችን የሚባሉ ሰዎችን ጥለን የመጣን ሰዎች ነን። ስለዚህ አሁን ይሄ ነገር የሚያጓጓን ነገር አይደለም። እኛ የሚያጓጓን ነገር ምንድነው? ሰለምቴዎች በስነስርዓት ተረድተው በስነስርዓት ተደጉመው ከቤት የተባረሩ ሰለምቴዎች ነው እኛ የምንደጉመው። የቸገራቸው ሰለምቴዎች ወይም ደግሞ የታመሙ ሰለምቴዎችን አንረዳም። ለምን? አቅም የለንም። ግን ከቤት ተባረው አማራጭ የላቸውም፣ ተመልሰው ይከፍራሉ። አሁን አንዷ ልጅ ስታናግረኝ ጸበል ካልተጠቀመሽ ካልተጠመቅሽ እንትና ምንድነው እና ካልተመለሽ ከቤት አትወጪም ተብላ ቤት ውስጥ ሆና ደወለችልኝ በሜሴንጀር ላይ ማለት ነው። ተጠመቂ አልኳት። እኔ ተጠመቂና ነፃ ስትሆኚ ያኔ ከቤት ትወጫለሽ አልኳት። በዚህ ደረጃ ነው እና አንዳንዴ ተመልሰው እንዳይከፍሩ፣ አንዳንዴ ደግሞ ጎዳና ላይ ይወጣሉ። እና ሐሳቡን ያመጣሁት እኔ ነኝ። ይህንን ሐሳብ ያመጣሁት ከቤት የተባረሩ ሰለምቴዎች ለመደገፍ የሚለውን ለመጀመሪያ ጊዜ ሐሳቡን ያመጣሁት እኔ ነኝ። ከዛ በፊት አልነበረም። እንደውም ከዛ በፊት የነበረው ምንድነው የቸገራቸው ሰለምቴዎች፣ የታመሙ ሰለምቴዎች ምናምን የሚረዱ ሰዎች ነበሩ። ራእዩን አመጣሁት። ተማሪዎች መማር ጀመሩ። በዛ በሚማሩት ገንዘብ ይኸው ብዙዎቻችሁ እዛ ነው የተማራችሁት። በሚማሩት ገንዘብ ህንፃ መገንባት ጀመርን። ከዛ በኋላ ደግሞ የአሜሪካን ሀገር መቀመጫ ያላቸው ሰዎች አሉ፣ ተቋም ሀበሻ የሚባሉ አሉ። እነሱም በገንዘብ ይረዱናል። ጥሪያችን የሚባል ተቋም አለ፣ አሜሪካን ሀገር መቀመጫ ያደረገ። እነሱ ደግሞ የሰለምቴዎችን ድጎማውን እሱ ነው የሚችለው። ምንም አይነት እንትን ወላሂ ምንም እንትን የሚለው ነገር የለም። እነሱም አጀር ፈልገው ነው ያላን ፊት ከጅለው ነው ያላን ውዴታ ፈልገው ነው ያንን ነገር የሚያደርጉት። የራሳቸው ፕሮፌሽናል ስራ ያላቸው በጣም ትላልቅ ባለሀብት የሚባሉ በጣም ትላልቅ ፕሮፌሽናል አካዳሚክ ኤክሰለንስ ያላቸው ሰዎች ናቸው እዛ ውስጥ ያሉት የሚረዱን የሚያግዙ ማለት ነው። እዚህ ጋር ስትመጪ ደግሞ እኛ ጋር ተቋም ውስጥ ያሉ የሚሰሩ ልጆች የራሳቸው ስራ ያላቸው የራሳቸው ገቢ ምንጭ ያላቸው ከሰው የማይፈልጉ ልጆች ናቸው። እና ኢብኑ ረሻድን ማየት ትችያለሽ፣ አቡነ ዋይምን ማየት ትችያለሽ፣ ኡስታዝ አቡሩ ሜሳ ማየት ትችያለሽ። እኛ ጋር እነ አብዱ እስሚዞ መናገር እንችላለን። ብዙ አሉ። ኢምራን ራሱ የሚያግዘን እነ ዛህራን ብትመለከቻቸው እነ ጀሙቲ ምናምን ብትመለከቻቸው ወላሂ የራሳቸው ስራ ያላቸው መደበኛ ስራ ያላቸው ከሰው የማይፈልጉ ሰዎች ናቸው። ስለዚህ የተቋም አካውንት ነው ያለው። በተቋም አካውንት መሰረት አሁን ላይ ፈንድሬዚንግ ተደርጎ የዛሬ 3 ወር ነው 4 ወር አካባቢ ተደርጎ ለህንፃው ማስጨረሻ ብለው 8 ሚሊዮን 500 ሺህ ተሰብስቧል። ቲክቶክ ላይ እና በዙም ሚቲንግ ላይ ማለት አልሐምዱሊላህ የብርም ችግር የለም በአሁኑ ሰዓት። ነገር ግን ምንድነው አሁን ህንፃውን ከጨረሰን በኋላ ደግሞ የቀለብ እነዛ ሰዎች እንደኛ ሰው ናቸው። የፖኬት መኒ ሊያምራቸው ይችላል። ሻይ ወጥተው ሊጠጡ ይችላሉ። ልብስ ያስፈልጋቸዋል፣ ሳሙና ያስፈልጋቸዋል። ማለት ሰው አይደሉም ብለሽ አይደለም የምታስቢው። በጣም የሚያም ነገር ነው እነሱ ጋር ያለው። ስለዚህ ምንድነው ለእነዚህ አይነት ሰዎች ለሚያስፈልጋቸው ነገሮች የሆነ ነገር ደግሞ ማተሚያ ቤት ነገር ከፍተን ወደፊት በሚታተም ለኢስላሚክ ስክሪፕቸሮች አንዳንድ ነገሮች
እዛ እንዲታተም አድርገን በዛ በሚታተመው ገንዘብ ገቢያቸው ለራሳቸው ይሆናል። ቋሚ ከሰው አይፈልጉም፣ ሰው ማናስቸግርም። እንደዛ ኢንሻአላህ ፕላን አለን። በተረፈ ደግሞ እንዳልኳቸው የቀለባቸውን የአንዳንድ ነገራቸውን የሚያስፈልጋቸውን ነገሮች ደግሞ እዛው እንትን ማለት ይችላል። ራሳቸውን ችለው ሰው ሳያስቸግሩ እንትን ነው። እኔ አንቺ አሳ ሁል ጊዜ ማበላሽ ከሆነ አንድ ቀን የሌለው ቀን ጉድሽ ነው የሚፈላው። ማድረግ ያለብኝ ነገር ምንድን ነው መሰለሽ? አሳ መብላት ምን ማለት እንደሆነ ማስተማር ነው ያለብን። ስለዚህ አሁን ምንድነው እያደረግን ያለነው? ራሳችንን ችለን ነው መሄድ ያለብን። ተቋሙ ራሱን ችሎ ከዚህ በኋላ በየወሩ ገንዘብ አምጡ ምናምን የሚባል ነገር ሳይኖር ምንም ነገር ሳይኖር እንደዚህ አድርጉ ሳይባል በቀጥታ ራሱን የሚችልበት ነገር መኖር አለበት። እስከዛ ድረስ ነው አሁን የምንቸገረው። ምንድነው የማተሚያ ቤት ምናምን ስለሚያስፈልግ ምናልባት ወራዊ መዋጮ በኢትዮጵያ 100 ብር ከኢትዮጵያ ውጭ ያሉ ሰዎች ደግሞ 1000 ብር ቢያደርጉ ምናምን የሚል ሐሳብ አለን። እሱም እስከ ጊዜው ድረስ ነው። እንዳልኩሽ ነው፣ አሳ ማጥመድ ሰው ማስተማር ነው። በፊት መጽሐፍ ለማሳተም ራሱ ብር እንጠይቁላ ነበረ። ምናልባት ሰምተሽ እንደሆነ አላውቅም። እዚህ በጣም ሀይር ስራ ይሰሩ አሉ። የኔን መጽሐፍ የሚያሳትሙ ሰዎች ሁላ ነበሩ። አሁን ግን ማንንም አናስቸግርም። ለምንድን ነው ማናስቸግረው ምናምን ስንል ራሳችን እንችለናል። መጽሐፉን ሸጠን በተሸጠው መጽሐፍ ገቢ ገንዘብ ራሳችን እንችለናል። ከዚህ በኋላ ምንድን ነው ሰው አናስቸግርም። በቃ ሰው ማስቸገር የለብንም። የሰው ልጅ በቃ ማለት ውጤቱን አይቶ ደስ እንዲለው ነው የምንፈልገው። በተረፈ የሰለምቴዎች ምንረዳ ሰዎች አለን ምናምን ነገር የሚሉ ሰዎች ካሉ ሊላሂ ብለው ካረጉት ወላሂ አላህ ይቀበላቸው። ከምን አንጻር ነው የሚሰሩት ምናምን የሚለው ደግሞ ገይብ ነው። ወላሂ ወንጀል ውስጥ አላህ የቂያማ ቀን እንዳይጠይቀን። ምንም አይነት ነገር ዚፓችሁን እንዳከፍቱ አፋችሁን እንዳከፍቱ እነሱ ልጆች ላይ የግል አካውንታቸውም ይሁን የምን ይሁን ለምንድን ነው የሚሰሩት የሚለውን ላላ ስጡ። ምናልባት ሪሊ የግል አካውንትም ቢሆን አውጥተው ያንን ነገር ሪሊ ሰለምቴዎችን እየረዱ ከሆነ በንያቸው አላህ የቂያማ ቀን ይጠይቀናል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ በጀሃነም ጀርባ ላይ የተዘረጋ ሲራጥ የሚባል አለ፣ ድልድይ የሚባል አለ። መሀል ላይ ወደ ጀነት ነው የሚወስደው። እዛ ሲራጥ ላይ ሙስሊሞች መሀል ላይ ቆመው የተዘላለሙ ሰዎች አላህ የሚጠይቅበት ቦታ አለ። የዘለሙ ሰዎችን ያለ ስራቸው ስም ያጠፉ ያላደረጉትን ነገር አደረጋችሁ ብለው ነውራቸውን አደባባይ ላይ ሲገልጡ የነበሩ ሰዎች አላህ የቂያማ ቀን ይጠይቃቸዋል። በጣም ትልቅ ወንጀል ነው። በጣም ጥንቃቄ ይፈልጋል። ስለዚህ ምንድነው እነዛ ሰዎች ለአላህ ብለው የሚሰሩ ከሆነ አላህ ይቀበላቸው፣ ወላሂ አያስቀርባቸው። የወንጀላቸው ማበሻ አላህ ያርግላቸው፣ አጀር የሚያገኙበት አላህ ያደርግላቸው። እዚያው ያስቀርባቸው ስራቸውን ሊላሂ ብለው የሚሰሩ ሰዎች ከሆኑ ከሰዎች ጋር ተፎካክረው ከሆኑ ወይም ደግሞ የሆነ ነገር ሌላ ቢዝነስ አስበው ከሆነ ደግሞ እሱን አላህ ይተሳሰባቸው፣ ለአላህ ስጡት። ምንም ነገር አትበሏቸው። ቢቻል መተው ከኛ ጋር ቢሰሩ እሰየው ነው፣ ወላሂ አላህ ይቀበላቸው። ነገር ግን አልተስማማንም ምናምን የሆነች ልጅ አሁን ጀምራ የተወቹላ አለች። ራሱ የሆነ ሰዓት ላይ ኡስታዝ ወይድን በጣም ወደዋለሁ አከብረዋለሁ፣ ግን አያገባኝም፣ አጨቅጭቁኝ፣ ከሱ ጋር ስሩ እያላችሁ አጨቅጭቁኝ ምናምን ብላ ኦዲዮ ስትለቅ ላኩልኝ። ለምንድን ነው የምጨቀጭቋት ልጅቷን? እንዴ መስራት ከፈለገች በቃ ትስራ፣ ተዋት። እንዴ ለምንድን ነው በዚህ ደረጃ እንደዚያ ማለት? እኛ አዛዥም አይደለንም። ከሌ ስራ ከሌ አትስራ ማን ፈቀደልን? ሲጀምር እኔ ማን ፈቀደልኝ? ራሱ ማንም አብረን እንስራ፣ እሺ ደስ ይለናል፣ ክፍት ነው። እንመካከር፣ በሰለምቶች ጉዳይ ላይ በንጽጽር ዙሪያ ላይ እንመካከር፣ እናውራ፣ እንትን እንበል፣ ይቻላል፣ ክፍት ነው መድረካችን። ከዛ የዘለለ ነገር ግን ከልካይም ፈቃጅም እኛ አይደለንም። ላይሰንስ ማውጣት ከፈለጉ ሄደው መጅሊስ ጋር ማውጣት ይችላሉ። እኛ እንትን ምንላቸው አሁን መጅሊስ አሁን ጠየቀን፣ የሆነ ሰዓት ላይ የሆኑ ሰዎች መጥተዋል፣ ላይሰንስ ጠይቀዋል፣ የሰለምቴዎች ማህበር እናቋቁም ምናምን ብለው ኡስታዝ ወይድ የጀመረው ነገር ስላለ ከሱ ጋር አውሩ ምናምን አሏቸው ምናምን ነገር። አይ ለምን ትላቸዋላችሁ ምናምን ነገር። አይ 2-3 ቦታ ለምን ትሰነጣጠቃላችሁ? ኧረ ችግር የለውም እኛ የሚነካ ነገር የለም። ስለዚህ ስጧቸው፣ ላይሰንስ መስጠት ካለባቸው እኔ አውቃቸዋለሁ፣ መጅሊሶች ውስጥ ያሉ ሰዎች ስጧቸው። ማለት መስራት የሚፈልጉ ሰዎች ከሆነ ሊላሂ ብለው ከሆነ ኦዲት አድርጉ፣ ገቢና ወጪው ይታወቅ፣ ላይሰንስ ስጧቸው። በአመት አንዴ ኦዲት ይደረጋል አይደለ? ከ1 ሚሊዮን በታች የሆነው ኢንተርናል ኦዲተር አለ፣ የውስጥ ኦዲተር የሚባል አለ፣ መቀመጥ አለበት። መጅሊስ ይህን ነገር መቆጣጠር አለበት። የውስጥ ከ1 ሚሊዮን በላይ ሲሆን ደግሞ ኤክስተርናል ኦዲተር ታመጪና ይገመገማል። የሰላም ሚኒስቴርም ይህን ነገር ኮንትሮል ማድረግ አለበት፣ ያደርጋል ራሱ። እንደዚህ ነው በቃ ለአላል የሆነ ነገር አካውንታቢሊቲ እና ትራንስፓረንሲ፣ ሁለቱ ነገሮች ባላንስ መሆን መሄድ አለባቸው። ቼክ ኤንድ ባላንስ መሆን አለባቸው። ትራንስፓረንሲ ምን ማለት ነው? ግልጽነት ያስፈልጋል። አካውንታቢሊቲ ደግሞ ተጠያቂነት ያስፈልጋል። በግልጽ የምትሰሩትን ስራ ማስቀመጥ አለባችሁ። እና ማንኛውም ሰው ወላሂ ነው የምላችሁ እኛ ጋር በተቋም ደረጃ የሚሰራውን ስራ ገንዘቡ የት ነው የሚገባው የሚለውን ነገር ሰው መጥቶ ቢጠይቀን ወላሂ ደስ ብሎን ነው የምናብራራው ማለት ነው። የት ነው የሚገባው ገንዘቡ የሚለውን፣ የተማሪዎች ገንዘብ የት ነው የሚገባው፣ የእያንዳንዱ እንትን ሪሲት ስላለ
መታችሁ ብጠይቁ ደስ ይለናል። ብታበረታቱ የት ነው የሚገባው እዛ ነገር ላይ እኔስ ምንድነው የምሳተፈው? በሐሳብ መስጠት የምትፈልጉት ነገር ካለ ጉልበቴን ለዚህ ነገር ላበረክት። በተለይ አዲስ አበባ የምትኖሩ ልጆች ካላችሁ እንደዚህ አንዳንድ ሩጫ ምናምን የሚያስፈልገው ነገር ካለ የቦርድ አባላቱን ብታገዟቸው፣ አይዟችሁ ብትሏቸው፣ አብራችሁ ብትሄዱ ምንም ነገር በሚኖርበት ሰዓት ላይ የሚያስፈልግ ከሆነ የትራንስፖርት ምናምን ከሆነ ተቋሙ ይሸፍናል። ከኬሳችሁ ምንም ጠብቀ ሐሳባችሁና ጉልበታችሁ ብቻ ነው እኛ የምንፈልገው ከእናንተ። በተረፈ ከሀገር ውጭ ያላችሁ ሀገር ውስጥ ደግሞ ያላችሁ ደግሞ ከፈለጋችሁ የማተሚያ ቤቱ እስከሚከፈት ድረስ 9 ሚሊዮን ምናምን ብር ብለውኛል። እንደዚህም አላሰብኩትም እኔ በ2 ሚሊዮን ያልቃል ብዬ ነበር ያስበው። የማተሚያ ቤት ያለው አንድ ልጅ ነበረ ስጠይቀው ትልቁ ማሽን ራሱ 2 ሚሊዮን 200 ሺህ ምናምን አካባቢ ነው የሚሸጠው አለኝ። ከውጭ ነው የሚመጣው ከህንድ ከተለያየ ቦታ ላይ ነው የሚመጣው። ወደ 9 ማሽኖች ያስፈልጋል አለ። አንደኛው በ500 ሺህ አንደኛው ምናምን ብሎ እንትን ሲለኝ ደነገጥኩኝ። ስለዚህ ከዚህ አንጻር ማተሚያ ቤቱ ከተከፈተ አንደኛ ሙስሊሞች በርካሽ ዋጋ ማንኛውም ሰው መጽሐፍ ሄዶ ማሳተም ይችላል። የኛ የተቃውሞ መጽሐፍ ደግሞ ካለ ደግሞ በነፃ ይታተማል። በዛ የሚገኘው ገቢ ደግሞ አንደኛ ሰለምቴዎች ራሳቸውን የስራ ዕድል ይፈጥርላቸዋል። ሌላው ደግሞ በተለየ ደግሞ ምን ያደርግላቸዋል? ገንዘባቸውን ለቀለብ ለምናምን ነገር ይሆናቸዋል ተብሎ ነው። ከዛ በተረፈ ምንም ነገር የለም። ማወቅ የምትፈልጉት ነገር ካለ የት ነው የሚለው ምናምን ነገር የሚለው ነገር ካለ በደንብ አድርጋችሁ መጠየቅ አለባችሁ። አሁንም እድሉ አላችሁ። አዲስ ዓለም ቤቱን ክፈችላቸውና ይሄው አሁን እድሉ አላችሁ። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ኦዲት እንዴት ነው የሚደረገው? ባንክ ስቴትመንት ሁላ ማሳየት እንችላለን እኛ የተቋም ስለሆነ ማለት ነው። የኢትዮጵያ ንግድ ባንክ ነው፣ ትልቅ ተቋም ነው። ተቋሙ ይታወቃል። የተቋም አካውንት ነው፣ የግለሰብ አካውንት አይደለም ያለው። እያንዳንዱ ነገር የሚሰሩ ነገሮች በአጠቃላይ ግልጽ የሆኑ ነገሮች ናቸው ያሉት። ምንድነው የሚሰራ ያለው? ምን እያደረጋችሁ ነው ያለው? አንድ ሰው እንደው ስሚዞ ምናምን ወይ የተቋም አባላት ቢኖሩ ቪዲዮውን ባሳያችሁ ደስ ይለኛል። የህንፃውን ማለት ነው ምን ደረጃ እንደደረሰ እስከ አንዴ ቪዲዮ ላሳያችሁ። አንድ ሞባይል ላይ እሰማለሁ አይደለ? እስከዛ ድረስ አውሩ። መጠየቅ ጥያቄ መፈለግ የሚፈልጉ ሰዎች ገብታችሁ መጠየቅ ትችላላችሁ። ጥያቄ መጠየቅ እሰማለሁ። ኡስታዚና እንደዚህ ክሊር በሆነ መንገድ ነገሮች መሄዳቸው ጥያቄ ካላችሁ መግባት ትችላላችሁ። ኡስታዝ ግልጽ ነው የተቀመጠ ነገር ነው። ለእኛም ለጭንቅላታችንም እንደዚህ ነፃ ማድረግ ስለፈለኩኝ ነው። ለዛ ነው ኡስታዝ እንዳልኩት ነው። ሌላው ሰራው ስራ ቪዲዮ አንዴ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እነዚህ አንዳንድ እንትኖች አሉ ኡስታዝ ማለት በደንብ እንድትነግራቸው ስለምፈልግ ነው። እንደዚህ የቴሌግራም እንደዚህ የሰለምቴዎች እያሉ እየከፈቱ አይ ቲንክ እንደሰማሁት ከሆነ ወደ 2 ሚሊዮን ብር ይዘውባቸው የጠፉባቸው ሚንስ አለ እና ይሄ ነገር እንድታስጠነቅቅልን ነው። ከሰሙ ድምጽክ ታፈናል ኡስታዝ። እሰጣለሁ። ይኸው እንካ ቪዲዮውን ይዩት። ህንጻውን ይኸው ህንጻው አዲስ ዓለም ይታይሻል? ይታያል? ቀረብን ደግሞ እንሄዳለን። ይታያል ኡስታዝ አጠፋው። አሁን ይታያል። እኔ እንዳልታይ ተሳስቼ ማለት ነው። ይኸው አይሹ ህንጻው ይሄ ነው እንግዲህ አሁን ፊኒሺንግ ላይ ነው ያለው፣ ግን አሁን በፊት የነበረው ነው ቪዲዮ ማሳይሽ። የራሳችሁ ነው ገንዘቡ፣ የራሱ ነው። የህዝብ ገንዘብ ነው ይሄ፣ የኛ አይደለም። የህዝብ ገንዘብ ነው፣ የራሳችሁ ገንዘብ ነው። እዚህ ራሳችሁ ናችሁ ስትሩ 5 ሳንቲም ያወጣ ነው ነገር የለም። የእናንተ ውጤት ነው። ይበቃችኋል ወይስ ላሰርሳችሁ? ሰማችኋል?
ያያ ኡስታዝ እዛው ነው ቪዲዮ ላይ የነበረው ላይ ነው እና እኔ ጋር አይደለም ያያ ድምጽ ያለው እና ይናፍቅሻል አያ እና ከዛ አንፃር ነው ያለው እንዳልኳችሁ ነው ያለው። ነቢሎዬ ምን አልከኝ? ጥያቄ ነበረ። አዎ ጥያቄ ምን መሰለህ ኡስታዝ፣ እንደ ጥያቄም ሳይሆን እንደ የሆነ አይዲያ ነገር ነው። የሆነ ተውት አለኝ ማለት እሱም ምንድነው የቴሌግራም ግሩፕ አለ ተብሎ ከተውኝ ነበረ እንደዚህ የሰለምቲዎች ማለት ነው። ከዛን እንደዚህ የተሰባሰቡበት ነበረ። እዛ ላይ ሲያወሩ ከሰማሁት አንድ ነገር ምንድነው በሰለምቲዎች ስም የሚሰበሰብ ብር አለ። በሰለምቲዎች ስም የሚሰበሰብ ብር አለ ከዩሮፕ እንደዚህ ከማዳም ቅመሞች ምናምን በውስጥ እየገቡ እያሏቸው ብር እየሰበሰቡ ወደ 2 ሚሊዮን ብር ተሰብስቦ ይዞ ጠፍቷል የሆነ ልጅ ብለው እያወሩ ስሰማ ደንግጬ ነው። ምናልባት አንተ የምትላቸው ነገር ካለ እዚህ ጋር 846 ሰዎች አሉ። በሪከርድ ሊደረግ ይችላል። ሪከርድም ተደርጎ ለሁሉም ኡማ ተደራሽነት እንዲኖረው ስለፈለኩ ነው። በጣም በሰለምቶች ስም ተብሎ የሚሰበሰብ አለ ኡስታዝ። የሰለምቶች ተብሎ ሲሰበሰብ ደግሞ መቼስ ታውቃለህ ከዩሮፕም ከምንም ይሁን ብር ዝም ብሎ ነው የሚገባው። አይዞን አለን እያሉ ሁሉም ይልካሉ። እና ይህ ነገር ተሰምሮበት የሆነ ነገር መልእክት ብታስተላልፍልን ብዬ። አዎ ግን ማለት ልጁን እኔ ላገኘው አልቻልኩም በወቅቱ አድራሻ ሰውሮ ነው የጠፋው የተባለው። እንግዲህ ሰለምቴዎች ማህበሩን ከመሰረተ በኋላ ከኛ ጋር ነበር ልጁ። በነገራችን ላይ ገንዘብ ያዥ ነበር ለኛ የነበረው። በኋላ ላይ እኔ እንትን ልበል ምንድነው ድርጅት ለመክፈት የራሴ መክፈት ፈልጋለሁ ብሎ ወጣ ከኛ። አላ በሚያውቀው ጎሄድ ነው ያልነው። ምንም ነገር ያልነው ነገር የለም። አላ ይቀበል ምናምን ብለን ነው ሄድን። እንደሚባል ከሆነ እንግዲህ እኔ ልጁን አላገኘሁትም። አሁንም ቢሆን አላ እንዳይጠይቀኝ ወንጀልም ውስጥ መግባት አልፈልግም። ግን አባላቶቹ የሚሉት ምንድነው መኪና ገዛ፣ ቦታ ገዛበት ብሩን። ከዛ በኋላ አድራሻውን ሰወረ እና መታወቂያው አይታወቅም። መታወቂያው ላይ ያለው ስምና የሰለምቴ ስሙ ይለያያል እና በሰለምቴ ስሙ ነው ሰዎች የሚያውቁት የነበረው። ከዛ ይዞ ጠፋ ማለት ነው። 1,500,000 መኪና ገዛ። ከዛ 1 ምናምን ደግሞ ቦታ ገዛ አሉ ሰንዳፋ አካባቢ ላይ። ከዛ በኋላ ጠፋ። ይህንን ነው የነገሩኝ። አልቅሰዋል። 4 ልጆች ከፍረዋል። አንድ ልጅ ራሷን አጥፍታለች በዚህ የተነሳ ማለት ነው። ይሄንን ነው ማቀ ኢንፎርሜሽን ያለኝ ነው። የተሰጠኝ ኢንፎርሜሽን ይሄ ነው ማለት ዲስአፖይንትድ ሆነው ከፍረዋል አሉኝ 4 ልጆች ከነሱ መካከል ማለት ነው። ከዛ በኋላ ደግሞ አንዷ ደግሞ ራሷን አጠፋች ማለት በቃ ላይፌ ብላ ያሰበችውን ብቻ የተወሳሰበ ነገር አለው። እንዲህ አይነት ነገሮች ሊኖሩ ይችላሉ። ልጁን ግን እንዳልኳችሁ አላገኘሁትም። ብዙ ሰዎችን በህግ የሚፈለግ ነበር፣ ልጁ አልተገኘም ነው የሚሉት። ይሄንን ነው ማቀው። ሌላ በተረፈ ይሄንንም እንዳልኳችሁ ልጁን ራሱ ፈልጌው ማናገር ፈልጌው በስልክ ላገኘው አልቻልኩም። ስልኩ ጠፍቷል። ከዛም ባሻገር ደግሞ አድራሻም የለም። አድራሻም ስልክም ሰውሯል ነው ያሉት። እኔ አላገኘሁትም። ይሄንን ነው በኢንፎርሜሽን ደረጃ ነው የሰማሁት። ሌላ ነገር ማቀው ነገር የለም። አላህ የቂያማ ቀን እኛንም እንዳይጠይቀን። የሰውን ነውር የደበቀ ሰው አላህ የቂያማ ቀን ነውሩን ይደብቅለታል። የሰውን ነውር ደግሞ ግልጽ ያደረገ ደግሞ አላህ የቂያማ ቀን ነውሩን ግልጽ ያደርግበታል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ እንትን ይበለው፣ አላህ ይመልሰው፣ ለመቶበት አላህ ያብቃው። እንዲሆኑ እንዲቀርብን እኔ በጣም የምደነግጠው የነበረው ልጁ እንዳይከፍር ነው። ራሱ እንዳይከፍር ተመልሶ እንዳይከፍር ብዬ ነበር። ሰለምቴም ስለነበረ እሱ ያስፈራኝ ነበረ በጣም ማለት ነው። ኢንሻአላህ አንዷን ለማናገር ሞክሬያለሁ። ፈቃደኛ አይደለችም። ከከፈሩት መካከል አንደኛዋ አይ ቲንክ ፈቃደኛ አይደለችም። በተረፈ ራሷን ያጠፋች አንድ ልጅ አለች። ይህንን ነው ማቀው። በተረፈ ሌላ ምንም ማቀው ነገር የለም ስለ እንትኑ ማለት ነው። ግን እሱ እንደዛ አደረገ ማለት ሌሎች እንደዛ ያደርጋሉ ማለትም አይደለም። ጥንቃቄ ይደረግ። ምክንያቱም ላላ ብለውም የጀመሩ ሊኖሩ ይችላሉ። ከምን አንጻር ነው የሚጀምር? ገይቡን ላላ ስጡ እናልኳችሁ። እኛ የግለሰቦችን ልብ ስለማናቅ ከምን አንጻር ነው የሚያደርጉት የሚለውን አላህ ብቻ ነው የሚያውቀው ማለት ነው። እና የሂሳቡ ቀን የሚባል ነገር አለ። አላህን ፈርተው ቢጠነቀቁ ጥሩ ነው። እንደዚህ አይነት ሰዎች በተቻለ አቅም እንትን በሉ፣ መርምሩ። ገንዘብም ስትሰጡ ስትሰበስቡ ገንዘባችሁን ተጠንቀቁ ማለት ነው። ኢንዲቪጁዋል የሆኑ ነገሮች ላይ ጥንቃቄ ብታደርጉ ጥሩ ነው። ገንዘባችሁን እንትን ብትሉ ብታጣሩ ጥሩ ነው። ከመስጠታችሁ በፊት እንትን ከማላካችሁ በፊት ብታጣሩ ጥሩ። የትኛውም የኛም ተቋም ቢሆን መጀመሪያ ኢንፎርሜሽን አገኙ። አላህ ተበየኑ ይሌላ በቁርአን ላይ ፈተበየኑ ይላል እኮ አረጋግጡ ነው የሚለው። ወረኛ ሰው ሱረቱል ሁጁራት ምዕራፍ 49 ቁጥር 6 ላይ ወረኛ ሰው ወሬ ቢያመጣላችሁ በስተት ሰዎችን እንዳጎዱና በሰራችሁት ነገር እንዳትጸጸቱ ፈተበየኑ ይላል፣ አረጋግጡ ይላል። ስለዚህ ማረጋገጥ ጥሩ ነገር ነው። ማንም
የኛም ተቋሚው ማንንም ይሁን የሆነ ነገር ሰራለሁ ካላችሁ እስቲ ቼክ አድርጉት። መጀመሪያ ይመርመር፣ ይፈተሽ። ከዛ በኋላ ነው መስጠት ያለባችሁ። ምንድነው የተሰራው ስራ? ምንድነው ያሰሩት? ምንድነው ገቢ ወጫችሁ? ስንት ነው? ገንዘቡ የት ነው የሚገባው? ቼክ አድርጉ። ምን ሐላል እኮ ነው፣ ይፈቀዳል። ራሱ ሐላል የሆነ ነገር ነው። አላህ በቁርአን ውስጥ ስትዋዋሉ በወረቀት ተጻጻፉ ይላል አይደል? እና አንድ ጊዜ ወንድሜ በሆነ ጉዳይ ላይ ተገናኝተን ውልና ማስረጃ እንሂድለዋለሁ። ደነገጠ። እንዴ ወንድሜ እኮ ነው አለኝ። አይ እኔ ሸሪያውን በጠበቀ ነው በጠበቀው አልኩት። እንዴ ማለት በጣም የደነገጥኩት አለ። አይ እኔ ሙስሊም ነኝ አልኩት። የሆነ ነገር ይኖራል ብዬ አይደለም፣ ሸሪያው ግን ተፈራረሙ፣ ተጻጻፉ፣ የተጻፉት ነገር ጥሩ ነው ስለሚል ነው አለኝ አልኩት። ደነገጠ። እንደገና ደግሞ እህቴ ያለች ልጅ አላት። ልክ 7 ዓመት ሲሞላት ከኔ ጋር አተኛም አልኳት። እንግዲህ አሁን የነሱ ቤት ሲሄድ አተኛም እኔ ጋር አልኳት። እንዴ ምናምን ነገር ኧረ በስመ አብ ምናምን አለች እሷ። ኧረ በስመ አብ አንተ ከወንድሜ እኔ ሸሪያውን ነው የምጠብቀው፣ ስለማድረግ ስላለማድረግ አይደለም የማወራው። ሸሪያውን በጠበቀ መልኩ መሄድ ጥሩ ነው። በቃ ለምን እንትን ትላላችሁ እናንተ? ማለት ለምን እንደዚህ አይነት ነገር ታደርጋ? በቃ ሸሪያው ይሄን ነገር አስቀምጧል። እንደግ አንድ ወንድ ልጅ ከ7 ዓመት በኋላ ከእናቱ ጋር መተኛት አይፈቀድም በሸሪያችን። አንድ ወንድ ልጅ ከ7 ዓመት በኋላ እናቱ ገላውን ማጠብ አትችልም። ይሄ ገላውን ፕራይቬት ፓርቱን ማጠብ አትችልም እናቱ ማለት ነው። አንድ አባት ሴት ልጁን ከ7 ዓመት በኋላ አብሮ አይተኛም፣ ገላዋን አያጥብም። ለአቅመ ሐዋና ለአቅመ አደም ሲደርስ ደግሞ አባት የወንድ ልጁን ፕራይቬት ፓርት ማየት አይችልም፣ አይፈቀድለትም። እናትም የሴት ልጇን ማየት አይፈቀድላትም። ይሄ እንግዲህ ፕሪንሲፕል ነው፣ ብንከተለው ለኛ አሪፍ ነው። በቃ የእስልምና ነው ማለት ምንድን ነው? በቃ ኖ እንደዚህ ነው ያምናለሁ አትበሉ። በቃ ማለት ሸሪያው የተቀመጠው ነገር ለምን በቃ በግልጽ የተቀመጠ ነው። ትራንስፓረንሲ ኤንድ አካውንታቢሊቲ ቼክ ኤንድ ባላንስ ነው። ቼክ እና ባላንስ ማድረግ ከፈለጋችሁ ግልጽነትና ተጠያቂነት፣ ሪስፖንሲቢሊቲ የሚወስዱ አካላት፣ አካውንታቢሊቲ የሚወስዱ አካላት ያስፈልጋሉ። ለወሰዱት ኃላፊነት በግልጽ ስራቸውን ማስቀመጥ መቻል አለባቸው። የትኛውም አካል ሲመጣ ማለት በየትኛውም አሰራር ውስጥ ይሄን አድርጉት። ሸሪያችን ያስቀመጠልን ነገር ይሄ ነው። በተረፈ ወይድ ነው አምነዋለሁ ዳይ ሲያደርግ ነበር ኖ አይሰራም። ወይድም ቢሆን መመዘን ያለበት ነገር ካለ መመዘን አለበት። ሲጀመር እኔ ትምህርት ክፍል ነኝ። ሲጀመር በተቋማችን ውስጥ አስተዳደርም ክፍል ውስጥ አይደለሁም፣ ገንዘብ ክፍል ውስጥም አይደለሁም ያለሁት። ትምህርት ማስተማሩ ክፍል ውስጥ ነው ያለው። እኔ የሚመለከት ነገር የለም። ደስ የሚለው ነገር ግን እዛ ውስጥ ያሉትን አስተዳደር ውስጥም ያሉትን በኢኮኖሚ ውስጥ ያሉትን ገንዘብ ክፍል ውስጥ ያሉትን ሰዎች መፈተሽ ካለባቸው ሁሉም ሰው መፈተሽ መቻል አለበት። ያንን ነው እኔ የምለው። በተሻለ አቅም አጣሩ ምንም ነገር ሲመጣ ማለት ነው። ከኢንዲቪዥዋል ደግሞ ኢንስቲቱሽናላይዝድ መሆን ደግሞ ጥሩ ነገር ነው። የእናንተ ተቋም ነው፣ የራሳችሁ ተቋም ነው። ተቋሙ ያለው የኮምፓራቲቭ ሪሊጅኑ ዘርፍ ከኛ ጋር ያሉ ልጆች አሉ፣ ተጓዳኝ አሉ። የአካሄድ ልዩነትና የዓላማ አንድነት ያለን ብዙ ተቋማት አሉ። የአካሄድ ማለት አሁን ለምሳሌ እኛ ኦንላይን ሂዳያ እስላማዊ ሴንተር ይባላል። ምናልባት የምታውቁት ከሆነ አላውቅም። የወንድሞቼ የጓደኞቼ ነው ማለት የወሳዞች ነው። እነሱ መሬት ላይ ነው የሚሰሩት፣ ገጠሩ ላይ ይሄዳሉ ምናምን ነገር። ግን አንድ ላይ አይደለም የምንሰራው፣ ግን የዓላማ አንድነት አለን፣ እንተባበራለን፣ እንተጋገዛለን፣ እንትንላለን። ሌሎችም እንትኖች አሉ ሲመጡ ማለት ነው። ሌላም ኦንላይን የሚሰራም ደግሞ ካለ ንጽጽር እሰራለሁ ካለ አንድ ሰው እሰየው፣ ደስ ይላል፣ ይረዳናል፣ ያግዘናል። ምንም እንትን የሚለው ነገር የለም። እኛንን ፈላጭ ቆራጭ አንልም። እኛ እሰየው ነው። እንደውም የሆነ ነገር ይገላግለናል የተወሰነ። እንዴ ላስተምር ብሎ አንድ ሰው ቢነሳ ደስ ነው የሚለን ራሱ ማለት። እኔ አሁን ቻናል አለኝ፣ ትልቅ ቻናል። ግን ደግሞ ትናንሽ ልጆች ደግሞ አሁን ደግሞ ቻናል እየከፈቱ ነው። የራሳቸው የሆነ ቀለም ያላቸው ልጆች መጥተዋል። ካርበን ኮፒ ያልሆኑ ሃየር ካርበን ኮፒ ያሉ ለወርቅ ካርበን ኮፒ ሰዎች አሉ፣ ብዙ ሰዎች አንደኛው ከአንደኛው የሚወስደው ነገር። እነዚህ ደግሞ የራሳቸው አይደንቲቲ ያላቸው አሉ። እንደነ አህመድ ያለ፣ እንደነ ኻሊድ አይነት አለ፣ እንደነ ሙስጠፋ አይነት፣ እንደነ ሁሴን አይነት፣ እንደነ ሙከሚል አይነት የየራሳቸው ቻናል እየከፈቱ ቆንጆ እናበረታታለን፣ እናስተዋውቅላቸዋለን። ራሱ ለምን ሁሌ እኮ ላልሰራ እችላለሁ። የእድሜ መግፋት ሊመጣ ይችላል። የጤናም ችግር ሊያጋጥም ይችላል። ሞት አለ መሀል ላይ። ግን አሳ ማጥመድ ነው የሰው ልጆችን ማስተማር። አዲስ ዓለም አሳ ማብላት ሁሌ የምታበሉት ከሆነ እናንተ የሌላችሁ ቀን ጉድ ነው የሚፈላው። ተተኪ ትውልድ ማፍራት መቻል አለብን። ሪሶርስ ፕሮዳክሽን ትውልድ ማፍራት መቻል አለብን። እዛ ነገር ላይ መስራት አለብን። ነቢል ሁል ጊዜ አይኖርም። ምናልባት 2-3 ልጅ ሲወልድ በጣም ቢዚ ሊሆን ይችላል። ላታገኙ ትችላላችሁ ኦንላይን።
ግን ብዙ ነቢሎች መምጣት አለባቸው። ብዙ አዲስ ዓለሞች መምጣት አለባቸው። ብዙ ዛሃራዎች መምጣት አለባቸው። ብዙ አቡኪ፣ ብዙ አብዱ መርካቶ መምጣት አለባቸው። በዚህ ኡማ ውስጥ ነባቢያን፣ ተናጋሪዎች፣ ጻፊያን፣ አርምሞያን የሚባሉ ሰዎች በኡማ ውስጥ መምጣት አለባቸው። እነዛን ሰዎች ፑሽ አድርጓቸው፣ ወደፊት ለፊት አምጧቸው፣ አበረታቷቸው። በእኛ በኢስላም ትንሽ አንድ ፕሮብሌም እንዳለ ታውቃላችሁ? አኽላስ የሚባል ኮንሴፕት አለ። በጣም ደስ የሚል ኮንሴፕት። አኽላስ እየተፈራ ሰውየውን አናበረታታውም። በቃ እንቀብረዋለን። አቅም እያለው ምን እያለ በቃ እንትን እኮ ነው። አኽላስ የሚያበላሸው ነገር የለም። ደካማ ጎኑን አረም የሆነውን ነገር ይሄን ነገር ብታረመው ብታስተካክለው እያልን፣ ጠንካራ ጎኑን ደግሞ እያደነቅንለት እያበረታታ ነው፣ ሞራል እየሰጠ ነው። ወደፊት አናስኬድም እና ደካማ ጎን ይኖራል ሰው ጋር። አዎ አረም አለ። አዎ አረም ምንድን ነው ችግሩ? መታረም አለበት አረም። ያኛውን አሪፉን ፓርት እንዳያድግ ያደርገዋል። ደካማ ጎናችንም እሱ ነው። አረሙን እያረምን እየተራረምን አንዳንዳችን መተራረብና መተራረም ይለያያል። ሰዎች መተራረብ ነው ደስ የሚላቸው፣ መተረብ ሰውን መተረብ ደስ ይላቸዋል። ማረም ግን ይከብዳቸዋል። ያ ነው ያለው። እንግዲህ እኔ የምለው ነገር ምንድነው? አንዳችን እንተጋገዝ ኢንሻአላህ፣ በሐሳብም በምንም እንተጋገዝ። ጥያቄ ተመልሶላል ነቢሉ? አዎ ኡስታዝ ተመልሷል። ጀዛከላህ አመሰግናለሁ። ሌላ ጥያቄ ያለው ሰው ካለ መልስ። አዲስ ዓለም ፋሲሊቴት አድርጊው ፕሮግራምሽን። እሺ ኡስታዝዬ፣ as always ክሊር ላውድ ኤንድ ክሊር በሆነ መንገድ ያስቀመጥካቸው ፖይንተሮች ለማስታወስ ያህል ሌጋላይዝ የሆነ ነገር ክሊር የሆነ የተቀመጠ ነገር ካለ ሰፖርት አድርጉ። አሁንም ቢሆን እሱም ያስቆም ነገርም አላለም። ሰፖርት የሚደረግ ከፈጣሪው ጋር ማንም ቢሆን ያወራርድ። እኛ እንደዛ አንልም። አብራችሁ ለመስራት የሚፈልጉም ካለ ዲያር ስቲል ኦፕን ናቸው። ደስ የሚል ነገር ሪላያቢሊቲ ነው። እኔ እንደዛውን ተጠያቂነት ደግሞ አካውንታቢሊቲ ካለበት ቦታ ላይ ምንም ነገር ቢሆን ደስ ስለሚለኝ ነው። ያን ነው ሌሎቹንም ሪጀክት እያደረኩ ያለሁበት። ተጠያቂነት የሌለበት ነገር ውስጥ ኢንቮልቭ ማድረግ አልፈልግም። ቢኮዝ ገና ሰለምቴ ነኝ። ሁለተኛ እኔ ሂዱ ጓደኞቼን እንዲያርጉ ስል ሲያረጉ ያው እኔ ተጠያቂነት የምሆንበት ቦታ ላይ ነው ኢንቮልቭ ማድረግ የምፈልገውና አም ግላድ ክሊር አድርገህ ያንተንም እየሰራችሁትም ያለውንም ነገር መጠየቅ ለሚፈልገውም ነገር ኦፕን መሆኑ ዝግ ያለ መሆኑ በጣም ደስ የሚል ነገር ነው። በጣም ትልቅ ክብራችን ጨምሯል። ሶ አም ዊዝ ዩ ኦል ዘ ዌይ። ለሌሎቹም ማድረግ የምትፈልጉ ካላችሁ በእንደዚህ አይነት ግልጽ መንገድ የመጣችሁ ካለ ከጎናችሁ ነን በማንኛውም ሰዓት። ቢኮዝ የእውቀት ቦታና የሂውማኒቲ መቅደም አለበት ብዬ ስለማስብ ከዛ በኋላ ነው ሌላው ተጨማሪ መሆን የሚችለው። በጣም አመሰግናለሁ። መጠየቅ የሚፈልግ ሰው ካላችሁ ግቡ። እኔ ጨርሻለሁ። በጣም ገብቶኛል። አመሰግናለሁ። ሰላም አለይኩም አቡኪ፣ ዛሃሩ፣ አብዱ ብራደር ሁላችሁንም ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስ የመጨረሻውን ግን ኡስታዝዬ ለመንካት ያህል እነዛውን ያሉት እንደዚህ ተቋሙ ጋር ሄደው ነው አውጥተው ነው ዋይ ኖት ከእናንተ ጋር መስራት አይችሉም ማለት ያው እንደዚህ አይነት የተለያየ ቦታ በቀል ከሚሉ ዋይ ኖት ቅርንጫፍ መሆን አይችልም? እንደ ብራንች ነገር ነው። ምንም ችግር የለውም። እየሰሩም ራሱ ከኛ ጋር ኮንታክት ማድረግ ይችላሉ። እኛ መንገዱን ልናሳያቸውላ እንችላለን። በደንብ ተቋማዊ አሰራር ልናደርጋቸው የእኛን ተቋም ያደረገው ጥሪያችን የሚባለው ተቋም ነው። አሜሪካን ሀገር መቀመጫ ያለው እኛ ምንም ሀሳቡ ነው ክሉም የለንም። ተቋም ምንድን ነው የሚለው ነገር ኢንስቲትዩሽን እንደሆነ አላውቅም። ራሱ እኔ ራሴ ነው አልነበረኝም። እና ተቋሙን ተቋም ያደረጉት ሌላ ተቋም ነው ራሱ። ስለዚህ እኮ እስላሚክ ተቋም ቢበራከት ምን ችግር አለው? ፕሮቴስታንት ሚሽነሪዎች ጋር ብትመለከቱት የተለያየ በጣም ሰፊ ነው ያላቸው። ስለዚህ ምንድን ማለት ችግር የለውም። ራሱ የሰለምቴዎችን የሚረዳ ተቋም መኖሩ ሌላ መኖሩ እኛን ማተር አያደርገንም። እንደውም አገዙን ብለን ነው የምናስበው። ነገር ግን ጥንቃቄ ቢደረግ ነው። በገንዘብ ጉዳይ ላይ ጥንቃቄ ቢደረግ፣ በእንትን ላይ ቢደረግ፣ እናንተም ተጠንቅቃችሁ ገንዘባችሁን ሲሰጡ ኃላፊነት ለሚሰማው ሰው ስጡ። እነዛም ሰዎች ደግሞ ለአላህ ብለው ከሰሩት ሊላሂ ብለው ከሰሩት ምንም ችግር የለውም።
ያን ግን ሊላይ ብለው አይደለም የሚሰሩት ያጭበረበሩ ነው ለማለት ግን አደጋ አለው ነው የምለው። በጣም አደጋ አለው። ምክንያቱም አንደኛ እርግጠኛ ያልሆነ እርግጠኛ ኢንፎርሜሽን እስካላገኘን ድረስ እጃችን ላይ ስለሌለ ድረስ ካላመንበት አለመርዳት እንችላለን። ግን ስማቸውን አናጥፋው እንዳንሰብራቸው አላህም እንዳይጠይቀን የቂያማ ቀን። ሪሊ እነዛ ሰዎች ንያቸውን አላህ ነው የሚያውቀው። የእውነት መስራት ፈልገው ሰለምቴዎችን ቆርቁሯቸው መስራት ፈልገው ሪሊ የኔ ተቋም ተነካብኝ ብዬ ተነስቼ ስም ባጠፋ ገይብ ነው አላህ የቂያማ ቀን ሲራጥ ላይ ይተሳሰበኛል። እኔም ብቻ አይደለም ራሱ ሌሎችም ሰዎችን ነው መበከለው። ያ ነገር እንዳይው ምንድነው ጥንቃቄ ነው። ግን መስራት የሚፈልግ ሰው የዋር ዌልካም ኑና ምን ስራ አብረን እንስራ። የሚፈልጉ ሰዎች ሰለምቴዎችን መርዳት የምትፈልጉ ሰዎች ኑና እንትን በሉ። አሁን አይደለም የጀመርነው። ስንት ጊዜ ሆነን ተዛሩ። ሰላም አለይኩም። ስንት ጊዜ ሆነን እንደዚህ አይነት ነገር አለይኩም ሰላም ወራህመቱላሂ ወበረካቱ። ረጅም ጊዜ ሰለምቴዎችን ከጀመረን ቢያንስ 5 እንደዛ ይሆነና 5-6 እንደዛ። ግን ከዛ በፊት ጀምሮ ነው ይሄ እንትን የተጀመረውና አብሮ መስራት የተጀመረ ቢያንስ 8 ዓመት አካባቢ ሆኗል። ሲጀመር እኔ እውነት ልንገርሽ እህት አዲስ ዓለም ሰለምቴዎች ጉዳይ ላይ መግባት አልፈልግም። ተለያይተው ሲሰሩ ሁለት ልጆች አይቼ ነው የጀመርኩት። አየዋቸውና ለምንድን ነው አንድ ላይ ማሰሩት? አሪፍ ነገር ነው፣ እኛ እናስተዋውቅላቸዋልና አንድ ላይ ስሩ አልናቸው። አይ አንተ መሀል ላይ መኖር አለብህ እንጂ ላንግባባ እንችላለን አሉኝ። ይኸው ዛሩ አለች። እሺ እኔ መግባት አልፈለግኩም፣ ግን እሺ ያልኩና ገባው። እርስ በርሳቸው ሳይግባቡ ቀሩና አንደኛዋ መጀመሪያ ሴት ናት ወጣች። ከዛ በኋላ ወንዱ ወጣ፣ ብቻችንን ቀረን። እኛ ቀጠል ነው እንጂ ምር መጅሊሱን ራሱ አንድ ዲፓርትመንት ክፈቱና ራሳችሁ ስሩት እስቲ ቢያንስ የዘካ ብርም እየሰበሰባችሁ ለሰለምቴዎች አድርጎ ስንላቸው መጅሊሱ በእግሩ አልቆምም የሚሆን ነገር አይደለም ብለው በውጭ ዓለም ሙቃርና በሚል በሙስሊሙ ዓለም ይካሄዳል። ኮምፓራቲቭ ሪሊጅን የሚባል ራሱን የቻለ በዩኒቨርሲቲ በማስተርስ በፒኤችዲ ደረጃ የሚሰራ ነገር ነው። ማንንም የሚነካ ነገር አይደለም። ሞር ስኮላርስቲክ እና አካዳሚክ የሆነ አፕሮች ያለው ነው ኮምፓራቲቭ ሪሊጅን። የሰውን እምነት የሚያንቋሽሽ የሰውን እምነት ሰውን ሊያስቆጣ ሊያናድድ የሚችሉ ነገሮችን የሰውን ስሜት የሚነካ ነገር መጠቀም የለብንም። ይሄ ነው ዓላማችንም ኢላማችንም። ሰዎችን ወደ አላህ መጣራት ነው የምንፈልገው፣ እንዲድኑልን ነው የምንፈልገው። ላኢላሃ ኢለላህ የሚለውን ገመድ ይዘው ነፃ እንዲሆኑ ነው የምንፈልገው። ጀሃነም እንዲገቡ አንፈልግም። ይሄ ነው ዓላማችን። የኛ የራሳችን አስከብረን ሌላው እንዲዋረድ ራሳችን አዋቂ ተብለን ሌላው ደግሞ መሀይም ለማድረግ በፍጹም እንደዚህ አይነት ዓላማ የለንም። ክርስቲያኖች መገንዘብ ያለባችሁ እሱን ነው። የምር እነዚህ የምናረግ ከሆነ እዚህ አጀርም የለውም፣ አላህ ዘንድ አጀር የለውም። ዱንያ ላይ አንጠቀምበትም፣ አኺራ ላይ ምንም የሚጠቅመን ነገር የለም። የሚቀጥለው ዓለም ከዛ ይልቅ ሌላ ነገር ብንሰራበት ይሻላል። ስራ ብንሰራበት ጓሮ ላይ እንዳልኳችሁ ነው ሁሌ የምነግራችሁ በቆሎ ምናምን ነገር ተክለን እሱን ብንበላ ይሻላል። ቢያንስ እሱ እንኳን ይጠቅመናል ዱንያ ላይ። ይሄኛው ግን ምንም ጥቅም የለውም። ፖፑላር ለመሆን ይሄ ዝነኛ ለመሆን ወይ እንትን ለመሆን የሰው ሃይማኖት ለማንቋሸሽ ምናምን እንደዛ አይደለም። ሙስሊሞች እንደዛ ያለ ቁርአናችንም ሐዲሳችንም እንደዛ ያረግ። ክርስቲያኖች በደንብ ተረዱኛል። የምን ስትረዱን ቢያንስ በቃ ባሰልሙ እንኳን ተከባብረን መኖር እንችላለን። ደግሞ የጋራ ሴት አለን። ሰው መሆን አለ፣ የጋራ ሴት የአደምና የሐዋ ልጆች ነን። ኢትዮጵያዊነት ደግሞ አለ ማለ የጋራ ቋንቋ፣ የጋራ ባህል፣ የጋራ ሙዳይ ቃላት አለን። ብዙ ነገር የጋራ የሚያደርገን ነገር ብዙ ነገር አለ። የጎረቤት ሀቅ የሚባል ነገር አለን። ረሱል ሰለላሁ ዐለይሂ ወሰለም እስከ 40 ቤት ብለዋል። ከፊት ለፊት 10 ከኋላ 10 በቀስተቀኝና በስተግራ ደግሞ 40 ማለት ነው። የጎረቤት ሀቅ የሚባል ነገር አለ። ቡና አጣጭ የሚባል ነገር አለ። ይሄን ነገር ታሳቢ ያደርጋችሁ ምንም ከእናንተን እምነት ሳንነካ ኮምፓራቲቭ ሪሊጅን ላይ ሐሳቡ ላይ ብቻ አተኩረን መነጋገር እንችላለን። በሐሳብ ዘውግ፣ በሐሳብ ሉዓላዊነት፣ በሐሳብ ልዕልና ነው የምናምነው። በሐሳብ ግዢነት ነው የምናምነው እና ጊዜው ገበያው የሐሳብ ገበያ ነው። በአሁኑ ሰዓት ረብጣ የሆነ ሐሳብ አንድ ሰው ይዞ ሲመጣ በተሻለ ሐሳብ ለማረቅና ለማሳለጥ ነው የምንሞክረው ያለ ነው እና ፍሪደም ኦፍ ቶት ነው፣ የአስተሳሰብ ነፃነት ነው። መታችሁ እናውራ፣ እንወያይ፣ እንነጋገር። ሪስሊንግ እንደባደብ አላልንም እኛ። ድብድብ ከፈለጋችሁ እዛ ጨባሪቆስ መንደር አለ፣ እዛ ጋር መሄድ ትችላላችሁ።
እዚህ አካባቢ ላይ የጨባራ ለቅሶና ተስካር የሚባል ነገር የለም። ተደባደቡ ሪሲሊንግ አድርጉ የሚለው መጽሐፈ ጨባሪቆስ ነው። መጽሐፈ ጨባሪቆስ ምዕራፍ 6 ቁጥር 4 ላይ ስትመለከቱ ተደባደቡ ይላል፣ ተጣሉ ይላል፣ እርስ በርሳችሁ ተነካከሱ ይላል። እንደዛ ሲሆን ደግሞ የጨባሪቆስ መንደር አለ፣ እዛው ሄዳችሁ የጨባራ ለቅሶና ተስካር ማድረግ ትችላላችሁ። እኛ ጋር ሀሳብ ላይ ነው የምናተኩረው። ፐርሰናል አታክ የለም፣ የሰው ሃይማኖት ማንቋሸሽ የለም። ይሄ ነው የአዲስ ዓለምም ዓላማውም ኢላማውም ይሄ ነው። የነቢሎም ይሄ ነው። አወኪም እንደዛ ነው። ዛህራም ሁላችንም እንደዛ አይነት ነው መሆን ያለበት። ሙስሊሞች ከስር አንዳንድ ሰዎች መጥተው ሲሳደቡ ጸጥ ብሏቸው፣ አድሚን አለ ሚዩት ማድረግ ይችላል። ሚዩት አድርገው ያዳምጡ በቃ። እናንተ ግን አትመላለሱ። መላኢካዎች እኮ ይመዘግባሉ ከስር። ምንናገረው ብቻ አይደለም እኮ ምናደርገው ብቻ አይደለም፣ ራሱ ምንጽፈው ራሱ ድርጊት ነው። ስለዚህ ስንሰዳደብ የሰው አቅ እየነካ እንደሆነ አውቀን አላህ የቂያማ ቀን ይጠይቀናል። መላኢካዎች ያንን እንደሚመዘግቡ በቀኝና በግራ ያሉ መላኢካዎች አሉ። በኸይር የሆነውን ነገር በቀኝ ያለው፣ ሸር የሆነውን ደግሞ በግራ በኩል ያለው ይመዘግባል። ያን አውቀን ሰብረን አለመመለስ። አድሚን አለ፣ አድሚን ይቆጣጠረው። ለምን ትሰዳደባላችሁ? ሰው ቤትም ገብታችሁ አትሰዳደቡ። ስድብ የሰነፎች ዱላ ነው። ስድብ የተሸናፊነት ምልክት ነው። ስለዚህ በተቻለ አቅም አለመነጋገር። ሰው ፈርተ የሆነ ቦታ እያለ የሚዘራበት ቦታ እያለ ሰው ድንጋይ ላይ ይዘራል እንዴ? ተው እንጂ። አንድ ሰው ሳደባለው እንትን ላለው ካለ በቃ ተዉት። ስንት መማር የሚፈልግ ሰው አለ። በግድ ነው እንዴ? በግድ እናስተምር አንለውም እኛ። ሰውን መማር ማወቅ የሚፈልግ ብዙ ሰው አለ እና እንደዛ ነው። ብዙ አወራው። አውኪ የቀጥል እስቲ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እኔስ ቅድም ምናልባት ቪዲዮ ለማሳየት ነበር እንጂ የገባሁት ብዙ ለማውራት አይመቸኝም። ጀዛከላህ። ጥሩ ትምህርት እየተሰጠ ነው። ኢንሻአላህ አዳምጣለሁ። እሺ በቃ ሌላ መግባት መጠየቅ የሚፈልግ ሰው ካለ፣ ስለ ተቋሙ መጠየቅ የሚፈልግ ሰው ካለ ማለት ተቋሙ ጋር በዋነኝነት ኮምፓራቲቭ ሪሊጅን ነው የምንሰራው። ኮምፓራቲቭ ሪሊጅን ላይ እናበረታታለን። የተለያየ ተቋም ቢኖር ደስ ነው የሚለን፣ አንድ ብቻ ባይሆን ሰዎች የራሳቸውን ፖቴንሻል ካፓቢሊቲ እና ካምፓሲቲ አውጥተው ራሱ ለኡማው ቢያበረክቱ ደስ ነው የሚለን። የራሳቸው ከለር እንዲኖራቸው እንፈልጋለን። የመጀመሪያው ኢሚቴሽን የሚባለው ነገር ደስ ይለናል። ሮል ሞዴል አድርገው አንድ ኡስታዝን አድርገው አንድ አስተማሪን አድርገው ከዛ በኋላ ደግሞ ኢምፕሮቫይዜሽን ይባላል። የራሳቸው አይደንቲቲ ማኒፌስት የሚያደርጉበትን ነገር ነው የምንፈልገው። ስለዚህ ይበረታታል፣ እናበረታታለን። በርቱ፣ ተበራቱ። ጥያቄ ያላችሁ ልጆች ካላችሁ ደግሞ ገብታችሁ መጠየቅ ትችላላችሁ። ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ ገብታችሁ። ጥያቄ ቦታ ላይ ከቁላችሁ። ሶ ፕራውድ ኦፍ ዩ። እኔ በጣም እያጨበጨብኩ ነውና ታንክ ዩ። ሶ ፕራውድ ኦፍ ዩ። ዝም ብሎ ለእንትኑ ድምቀት አለ ላይክ አይ ጌት ኤክሳይትድ አንዳንድ ጊዜ የሆነ ጥሩ ነገሮች ሲሆኑም ጥሩ ነገሮች ሲሰማኝ እንደዛ ጨበጭባለሁና አላካጨብጫቢ ነኝ በሚለው ባይመሰገብ እንኳን አትሊስት ሶ ፕራውድ ኦፍ ዩ እውነት ለመናገር ቢኮዝ ግልጽ የሆነ ነገሮች ላይ እንደዚህ ሲቀመጥ አሪፍ ነው። አንደኛ ሌላኛው ጥያቄ የሚሆነው ስቲል ፕራውዱ እንዳለ ሆኖ ነው ወደሚሰራው ነገር ነው ጥያቄ የሚቀጥለው። አም ሶሪ ካጨበጨብኩ በኋላ ጥያቄ ለማቆም አይደለም ኡስታዚና፣ ሌላ እንደ ተጨማሪ ጥያቄ አለኝ። ሰው ይቅርታና ማለት ነው ኡስታዝዬ፣ አሁን ከይቅርታ ጋር ነው። አንዳንዴ ጥፍሬ መውረዱልኝ የሚሉ ሰለምቴዎች አሉና ወንድምቶቻችን፣ ለነሱ ብዙ ጊዜ መልእክት አስተላልፍና ይደክመኛል። ሁሉ ጊዜ እስልምና ላይክ ኖርማል የህይወት ዌይ ኦፍ ላይፍ እንጂ እናቴ ለቅብጠት የመጡበት ላይክ ዱ ዲስ ፎር ሚ ሁሉ ነገር ይደረግልኛል። እናንተ ተቋም የወደድኩት ነገር ቁርአን እንዲቀሩ እዛው እንዲማሩ አንድ አመት እዛው ራሳቸውን ቢያሴትል አድርገው የሃይማኖት ዕውቀትን ይዘው ሲወጡ ተገቢውን ነገር ወደ ስራም ወደ ህይወትም የሚመለሱ ላይክ ወዮችን የሚስተካከልላቸው ስለሆነ ማለት ነው። ኦልሬዲ ግን ለሚመጡት አሁን አንዳንዴ ትናንት ይሰልሙና ልክ እንዳልከው ወዲያው ንጽጽር የሚያምራቸው አሉ። ኦር ደግሞ ላይክ ወዲያው እንደመጡ they just want to get spoiled። ድሮ ኢትዮጵያውያኖች ነን ከችግር የመጣ ማህበረሰብ ነን። like I'm sorry to say that። ድንገተኛ ግን አሁን ሙስሊምና ሙስሊም ኮሚኒቲው ላይ ቁጭ ብዬ ጥፍሬ ይሞረድ የሚሉ ብዙ ሰዎች እያየሁኝ ነው። በቃ እኔ እኮ ድሮም ልክ ከእንትን የመጣን እስከሚመስል የኛ ኢትዮጵያ ውስጥ ችግር አይተን ማናቅ እስከሚመስል ድረስ አሁን አቢኬም ሙስሊምና ይሄ ችግር የኮሚኒቲው ነው ብለው የሚሉ አሉና I don't know how to handle it። እንደዚህ አይነት ሲቹዌሽን ግራ ይገባኛል። ላይ እንደዚህ ስትናገርም የሰዎችን ለሚያረጉ መግፋት ይመስለኛል። ግን እንደዚህ ኮሚኒቲ ቢሆን
ወደዛ ጆይን አድርጉልን ብለን እናደርጋለን። አሁን ገና ስላልሆነ ግን ለእንደዚህ አይነት ሪስፖንዶች እንዴት ታያቸዋለህ? ሶሪ ጫጫታ ስላለ እኔ ጋር ቀጥል። ኡስታዝዬ ሰላም አለይኩም ኡስታዝና አብዱልአዚዝ። አዎ አይ እንትን ነው እኮ ማለት እንትን በእግሩ መቆም አለበት። ያው ዳዴ ምናምን እስኪል ድረስ ያው አንድ ፍንግል ይልበል አንዳንዴ ፍንግል ይላሉ። አዳዲስ ሰለምቴዎች ብዙ ጊዜ እንደዛ ፍንግል ማለት አለና በእግራቸው እንዲቆሙ ማድረግ ነው። በእግራቸው ከቆሙ በኋላም እነሱም አይፈልጉም። ያው አዳዲስ ሰለምቴ የሚያስፈልገው ወተት ነው። ጥርስ አላወጡም እኮ ገና ድድ ነው። ፍትፍት ምናምን እንደሚያስፈልጋቸው እኛ ጋር ስትመጪ ፍትፍት አለ፣ ቆንጆ ቆንጆ ፍትፍት። ዛህራ ደግሞ የምትሰጠው ደግሞ ይጣፍጣል። የሱፍ ፍትፍት ነው የእሷ ጋር ያለው። እኛ ጋር ፍትፍት አለ፣ ወተት አለ እና ወተት ነው የምትሰጪው እንጂ አጥንት አይደለም። ሰንቅረሽ አጥንት እንካ አጥንት መጋጥ አለባት። ይኸው መጀመሪያ ጥርስ ማውጣት አለበት። ጥርስ ሲያወጣ ያኔ ቆንጆ ቆንጆ ምግብ ምናምን ይሰጠዋል። ሰንዱቅም አለ፣ እስኩስቲም አለ፣ የበካቻ ቱራ አለ፣ የዶሮ ካቻ ቱራ አለ፣ ሰኮንዶ ሚስተው አለ፣ የተለያየ ምግብ አለ እና በቃ በደንብ አድርገሽ ትመግቢዋለሽ። ግን አሁን ግን አዳዲስ የሚሰልሙን ሰለምቴዎችን መንከባከብ አለብን። ስሜታውያን ናቸው፣ ኢሞሽናል ናቸው። አብዛኛው ራሽናል አይደሉም። ቶሎ ይከፋቸዋል፣ ቶሎ ይሰማቸዋል እና በተቻለ አቅም ጥንቃቄ ማድረግ ጥሩ ነው። አንዳንድ ሰዎች ያው ዘሉኝ ቀፉኝ የሚሉ አሉ፣ ጊዜ ስጡኝ የሚሉ አሉ። እንደዛ ሊያጋጥማችሁ ይችላሉ። አንተ ነህ ቁርአን እንድታስቀራ የሚፈልገው። አይ እኔ ቁርአን አይደለም ማስቀራው፣ ኮምፓራቲቭ ሪሊጅን ነው፣ ፕሮፌሽናሊ ሙቃረና ነው ማስተምሩ። አይ አልፈልግም፣ አንተ ነህ የምታስቀራኝ። በቃ በቃ ታዝቤያለሁ እንዴ እኔ እኮ አንተ ታስቀራኛለህ ብዬ ነው እንደውም የሰለምኩት ምናምን ላይ ያጋጠሙኝ ሁላ አሉ። እንደ ነገር ሊያጋጥማችሁ ይችላሉ። ግን በቃ ጸባያቸውን አይታችሁ ምን ብላችሁ ታግሳችሁ እንዳይሰበሩ፣ እንዳይልፈሰፈሱ፣ ጠንካራ እንዲሆኑ በእግራቸው እንዲቆሙ ማድረግ ነው። ዳዴ ሲሉ ኦፌ ቆመች እያላችሁ ታለማመዱና ከዛ በኋላ ነው ራሳቸውን ሲችሉ በደንብ ይሄዳሉ ማለት። ልክ ሳይክል ማለት ነው አይደል? ልጆች አሁን ሳይክል ሲነዱ መጀመሪያ ባለ 3 እግር ነው ያለው። ከዛ የባላንስ ደግሞ የሆነ እንደ አለንጋ ነገር የሚመስል ነገር ከኋላ አለ። እሱን ትይዛላችሁ። ከባድ ነው። ትንሽ ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ ብዙ ነገር ይፈልጋል። በእግርም ሰው እስከሚቆም ድረስ ያለው ነገር በጣም ከባድ ነው። ከባባድ ነገሮች ናቸው ያሉትና ከዛ አንጻር ነው ተንከባከቧቸው። ሽሩሩ የሚፈልጉ ከሆነ ሽሩሩ በሏቸው፣ ችግር የለውም። ለጊዜው ስላልገባቸው ነው። ግን የምነግራችሁ አንዳንድ ሰዎች ስትሰልሙ እስልምና ገብቷችሁ ብትሰልሙ ደስ ይለኛል። አንዳንድ ጊዜ ከኦርቶዶክስ ልጆች ጋር ሲጣሉም እንስለም የሚሉ ሰዎች አሉ። እኔ ጠይቃቸዋለሁ በስነ ስርዓት ለምንድን ነው የሰለምከው ምናምን፣ ኧረ ኦርቶዶክስ ምናምን ነገር ኧረ በጣም ምናምን ይላል እኮ። ሃይማኖቱ ጋር ነው ችግር ያለው ወይስ ግለሰብ ጋር ነው? እንዲያርገውኝ ይላል እኮ። አሁን እኮ ምን እኮ ግለሰብ ነው። ሙስሊሙ ጋር ስትመጣ እኮ የሆነ ሰው ሊተናኮል ይችላል። እና አሁን ምንድን ነው ተመልሰህ እዛ ልትሄድ ነው ሳይሆን ትምህርቱን አመዛዝነ ገብቶ ኦርቶዶክስም የለቀቀበት ሁለቱም ተርኒንግ ፖይንቶቹን ገብቷችሁ ከዛ በኋላ እስልምና ደግሞ ያገኛችሁት ምን እንደሆነ ለራሳችሁም ለውስጣችሁ ኮንፈርሜሽን እንድታገኙ እንደዛ ብታደርጉ ጥሩ ነው። ስሜታዊ አትሁኑ። ስሜት ደግሞ 4 ማዕዘን አለው። ደስታ፣ ሐዘን፣ ፍቅርና ጥላቻ። በአራት ውስጥ የተወሰነ ውሳኔ ዲሲሽን ሜኪንግ ፕሮሰሱ ኖርማል አይደለም፣ ጸጸት ነው በኋላ ላይ። ሰርተንሲቭ እና አግሬሲቭ የሚባሉ ሰዎች አሉ። አግሬሲቭ ሰዎች ቶሎ ይቸኩላሉ፣ ስሜታዊ ይሆናሉ፣ ይወስናሉ፣ ከወሰኑ በኋላ ያስባሉ። ሰርተንሲቭ የሆኑ ሰዎች ደግሞ መጀመሪያ ያስባሉ፣ ካሰቡ በኋላ ይወስናሉ፣ ከወሰኑ በኋላ አይጸጸቱም። ስለዚህ ራሽናል ነው መሆን ያለብን። ውሳኔ የሚባለው ዲሲዥን ሜኪንግ ፕሮሰሳችን ራሽናል ነው፣ ምክንያታዊ ነው መሆን ያለበት እንጂ ኢሞሽናል መሆን የለበትም፣ ስሜታዊ መሆን የለበትም። ኢሞሽንና ራሽን ሁለቱ ይለያያሉ። ስለዚህ በተቻለ አቅም ወደ እስልምና ስትመጡ ስሜታዊ አትሁኑ። ቆም ብላችሁ ራሳችሁን አስቡ። ከጀሃነም እሳት እንዴት ነው ምንድን ነው የሚለውን ነገር አስባችሁ ምኑ እንጂ ከሌ ስለተመቸኝ ምናምን ነገር ብላችሁ አትንተባሉ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ለሶስት ነገር የሰለመ እስልምናው መቅቡል አይደለም መርዱድ ነው ብለዋል፣ ተቀባይነት የለውም ብለዋል። ምንድነው ለሶስት ነገር የሰለመ? አንደኛ ለተቃራኒ ጾታ ብሎ የሰለመ፣ ሁለተኛ ለጥቅም ብሎ የሰለመ፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም። ከሶስቱ ነፃ መሆን አለበት ሲመጣ ማለት ነውና እሱን ነገር አስቡበት። ለተቃራኒ ጾታ ብላችሁ እንዳሰልሙ፣ ለጥቅም ብላችሁም እንዳሰልሙ፣ ተገዳችሁም እንዳሰልሙ። ከዚህ ነገር ነፃ ወጡ። በቃ ኖሌጅ ላይ እውቀት ላይ የተመሰረተ ሱረቱ ነህር ምዕራፍ 16 ቁጥር 36 ላይ አንተ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም በዚያን ቀን ተጠያቂዎች ናቸውና ይላል። ስለዚህ እውቀት የሌለ ነገር ኖሌጅ ላይ ነው ቤዝድ መሆን ያለበት። ኢልም የሚባል ነገር አለ። እውቀት ላይ የተመሰረተ ነገር ከሆነ ማንኛውም ነገር ኮንፈርሜሽን ነው የሚለው። እውቀት አይምሮ ውስጥ ነው የሚቀመጠው። ልብ ውስጥ መቀመጥ ሲጀምር ኢማን ይሆናል፣ እምነት ይሆናል። ቀልብ ወይም ልብ የኢማን መቀመጫ ነው፣ የእምነት መቀመጫ ነውና
ከዛ አንጻር ነው በርቱ ተበራቱ። እንደንትን ይሁት ሹራ ይሁት ሱረት ሹራ ምዕራፍ 42 ቁጥር 17 ላይ እንደዛ ነው። ሹራ ማለት የአንድ የቁርአን የሹራ የሚለው ነገር የአንድ የቁርአን ምዕራፍ ስም ነው ራሱ እኛ ጋር። ሹራ ማለት ኮንሰልቴሽን ነው፣ መመካከር ነው። ከዛ አጅር አለው ይላል ቁጥር 17 ላይ ታች ኮል ምዕመናን ነገሮቻቸውን በመመካከር የሚፈቱ ናቸው። ኮንሰልቴሽን ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ምን ብለዋል? ዲን ነሲሃ ነው ብለዋል፣ ምክክር ነው ብለዋል። ስለዚህ ማንኛውም ነገር በጠረጴዛ ዙሪያ ለማውራት ሞክሩ። አትነቋቆሩ። ራሳችሁን አሳልፋችሁ አትስጡ። ወንድሞቻችሁን አሳልፋችሁ አትስጡ። እህቶቻችሁን አሳልፋችሁ አትስጡ። የሰውን ሀቅ አትንኩ። ሰው ጋር አትድረሱ። ለማደግ ከፈለጋችሁ ራሳችሁን ችላችሁ እደጉ። የግድ እናንተ ለማደግ ስትፈልጉ ግድግዳ ላይ ተጠግቶ እንደሚያድግ ሀረግ አትሁኑ። ግድግዳ ላይ ተጠግቶ የሚያድግ ሀረግ በራሱ አያድግም። የግድ ግድግዳውን መንካት አለበት። ካልነካ አያድግም። ስለዚህ ማደግ ስትፈልጉ ራሳችሁን ችላችሁ እደጉ። ሰውን አትንኩ። በቃ የሰው አካባቢ ላይ አትድረሱ። ራሳችሁን ቻሉ። ለምንድን ነው ዝንብ የምትሆኑት? ለምንድን ነው ንብ የማትሆኑት? ንብ ስሟ ንብ ነው ራሱ። ንብ በሚለው መነሻ ቀጥያ ላይ ጨምሩበት ዝንብ ይሆናል። መንዛዛት የሚወድ ነገር ማለት ነው ትርጉሙ ራሱ። ዝንብ ማለት መንዛዛት ነው። በንብ ላይ መንዛዛት ማለት ነውና ንብ ምንድን ነው የምታደርገው? የራሷ የሆነ ቦታ አላት። ሰው ጋር አትደርስም። በታታሪነቷ ነው የምትታወቀው። ሰዎች ተጠንቅቀው ካልነኳት አትናካም። ከነኳት ግን መከላከያ ያላት ትናደፋለች። ስለዚህ አትነካም። የራሷን ነው እንትምና በቃ ጣፋጭነቷ ነው የምትታወቀው። በታታሪነቷ ነው የምትታወቀው። ዝንብ ደግሞ በምንድን ነው የሚታወቀው? ሲርመጠመጥ ነው የሚታወቀው። ምን ላይ? ንብ አካባቢ ላይ አይጠፋም። በዛ ላይ ደግሞ በቃ ሁሉም ሰው ያገለዋል። ምንድን ነው የሚያደርጉት? ጭራ ይዛሉ ሰዎች፣ ፍሊት ምናምን ይላሉ ለሱ ማጥፊያ። ለምን? ጥቅም የለውም። ሁለቱም ግን የሚበሩ ነገሮች ናቸው። ሁለቱም ደግሞ የሆነ የሚመሳሰል ነገር ያለ ይመስላል፣ ግን አይደለም። እንደዛ አይደል። እና በተቻለ አቅም አንደኛውን አይጎንትለው፣ አንደኛውን አይንከው። በቃ እዛ አካባቢ ላይ ድረስ ለግድ አጀንዳ ለመቅረጽ እንደገና ደግሞ በቃ የሆነ ነገር በቃ አጀንዳ የጠረረባቸው ሰዎች ልክ አጀንዳ ሲፈልጉ ሰውን አታክ በማድረግ ነው አጀንዳ የሚጀምሩት። ያ ትክክል አይደለም። አጀርም የለውም ራሱ። ፌመስ መሆን ከፈለጋችሁ ብቻችሁ በሌላ ነገር ፌመስ ሁኑ። ገብቷችኋል? በሃይማኖት ፌመስ አትሁኑ። በእኛ ፌመስ አትሁኑ። ኦርቶዶክሶች የምር በጣም ነው የሚገርመኝ እኮ ራሱ። አንዳንዴ ልክ አጀንዳ ሲጠረርባቸው እኛ ጋር ይመጣሉ፣ ኦዲዮ ይሰራሉ። ሰለምቶች የሚሰልሙት እንትን ናቸው ምናምን ወለተ ማርያምና ምናምን የሚባል ስም ሰው እንዴት አላወቅም ተብሎ ይጠየቃል። ምናልባት ላያውቀው እኮ ይችላል እኮ በደንብ የግዕዝ ባክግራውንድ ላይ ኖሮ ይችላል። ስሙንም ላያስታውሰው ይችላል። እኔ አሁን የክርስትና ስሜን አሁን ጠይቄ ነው በቅርብ ቀን የተረዳሁት። አላውቀውም ራሱ ሲጀመር የክርስትና ስም የተነሳውበት ኃይሌ ጊዮርጊስ እንደሚባል አሁን ነው ያወቅሁት። በቅርብ ቀን ነው ጠይቄ፣ ግን አላውቅም ነበር። እናቴን የጠየቅኩት ማን ነው የክርስትና ስሜ ስላት እንደዚህ ያለ። እኔ ግን አላውቀውም። አሁን ቢጠይቀኝ አንድ ሰው ክርስቲያን ነበር ካው ኦርቶዶክስ ነበር ካው የክርስትና ስም ማን ነው አላውቀውም ነው የምለው። እና በቃ እንትን የክርስትና ስም ማን ነው ሲባል አንድ ኦርቶዶክስ የነበረ ሰው ዮናስ ሊል ይችላል። እኔ አስታውሳለሁ ኦኒሰስና ፕሮቴስታንት ይከራከራሉ። ጥምቀት በኢየሱስ ስም ነው ወይስ በስላሴ ስም ነው እያሉ ሲከራከሩ አንዱ በጣም የሚገርም እውቀት ነው ያላቸው አለ። ኦርቶዶክስ ነው መጥቶ አንተ በማን ስም ነው የተጠመቀው ይሉታል። በሚካኤል ስም አለ። እንግዲህ ኦርቶዶክስ ነው አስቡት። በሚካኤል ስም አለ እና ኦርቶዶክስ አይደለም በሚካኤል ስም ስላለ ጥምቀት በኢየሱስ ስም በሚካኤል ስም የሚጠመቅ ሰው አለ? የለም። የሚጠመቀው ሰው በስላሴ ስም ነው የሚጠመቀው። ኦርቶዶክስ የሚጠመቀው ግን ያ ልጅ አለማወቁ ነው። አለማወቁ ግን ኦርቶዶክስ አልነበረም ማለት አይደለም። እንዲህ አይነት የህፃን ስራ ባሰሩ ጥሩ ነው። የምር ለመናገር አጀንዳ ሲጠርርባችሁ እኛ ጋር አትምጡ። እስቲ ራሳችሁን ችላችሁ አስተምሩ። የራሳችሁን ትምህርት እንኳን እስቲ በስነ ስርዓት እንኳን አስተምሩ። ኮምፓራቲቭ ሪሊጅኑ ይቅርባችሁ፣ አይሆናቸውም። ያው ስድብ ነው ለእናንተ ኮምፓራቲቭ ሪሊጅን የሚመስላችሁ። ስለዚህ አጀንዳ ሲጠርርባችሁ እኛ ጋር አትምጡ። የራሳችሁን ትምህርት አሁን ምንድነው እያደረጋችሁ ያላችሁት? ዲፌንሲቭ ነው ሜንታሊቲ ያለ የመከላከል ውስጥ ነው የገባችሁት። ማጥቃት ውስጥ እኛ ማጥቃት ውስጥ ነን ያለ ነው። ኢቨን ሙስሊሙን ከማጠናከርም አልፈን ሙስሊም ያልሆኑ ሰዎችን ወደ እስላም እየጠራን እያጠናከርን ያለ ነው። እናንተ ግን ምን እያደረጋችሁ? እየተከላከላችሁ ነው ያላችሁት። የሚሄዱ ሰዎች ከክርስትና ወደ እስልምና የሚመጡ ሰዎችን እንዴት አጠልሽተ ነው እስልምና መጥፎ ነው ጭራቅ አድርገን ስለ ነው እንዴት አድርገን እናስቀራለን የሚል አጀንዳ ነው የያዛችሁት። አያዋጣም፣ አትችሉትም ራሱ ማለት ነው። በተቻለ አቅም እኛ እዚህ ሙስሊሞች ያለ ነው ክፍተት መሀል ላይ መፍጠር የለብንም። ስራ መስራት ከተስማማን ከተግባባን አብረን እንሰራለን። ካልተግባባን ደግሞ ግዴታ አይደለም አብሮ መስራት። አንደኛውን አይጎንትለው። ስለዚህ እኛ እርስ በርሳችን አንጎነታተልም። አሁን ጥሩ ነን ያለ ነው አልহামዱሊላህ ማለት ጥሩ ነው ያለው አሁን ሙስሊሙማ ማለት ነው። ስለዚህ አሁን ክፍተት እኛ ጋር አታገኙ፣ ይናፍቃቸዋል። በተቻለ አቅም እኛ በምክክር ነው ከዚህ በኋላ የምናምነው። አሚር አለን የራሳችን የንጽጽር የኮምፓራቲቭ ሪሊጅን አሚሮች አሉን።
ውሳዞች አሉን የኮምፓራቲቭ ሪሊጅን። በተቻለ አቅም እኛ አንደኛውን እንትን አንልም። በተለይ ደግሞ ሙስሊም ሆኖ ደግሞ አንደኛው ነገር አዋሳች የሚሆን ከዛ ወደዛ ወሬ የሚያቀባበል ምናምን ኖ በሏቸው። ኖ እኛ ስራ ላይ ነን። አሁን ስራ አለብን፣ ትልቅ ስራ አለብን። የሚሰልሙ ሰዎች ማጠናከር አለብን። ሰዎችን ወደ ኢስላም መጣራት አለብን። ሙስሊም የሆኑ ሰዎችን ደግሞ አዌርነስ ክሬት ማድረግ አለብን። እንደዚህ በጣም በስራ በጣም የተወጠረን ሰዎች ነን። ስለዚህ ተራ የሆኑ ነገሮችን እዛው ስራ የለህም እንዴ? ስራ ከሌለ ስራ ፍጠር፣ ስራ ግባ ምናምን ብላችሁ አባሩት ማለት ነው። በጣም በርቱ። በጣም ጀግና የሆኑ ወንድሞችና እህቶች አሉን። አልሐምዱሊላህ በጣም የምንኮራባቸው ልጆች ስላሉ አላህ ይጨምርላችሁ ኢንሻአላህ። አይ ቲንክ ጥያቄ ከሌላቸው ልውጣ በቃ ማለት ነው። ስለ ተቋሙ ጥያቄ አላችሁ ብለሽ ነበር። አይ ነው እነሱ ይጠይቁ፣ ደስ ይለኛል። ገብታችሁ ጠይቁ። እኔም ጥያቄዎቼ በደንብ ክሊር ሆነውኛል። ቀኑን ሙሉ ብሰማህ ደስ ይለኛል። አቡኪንም እንደዛ በጣም ወዳችሁ ማይ ፌቨራይት ሰዎች አላችሁ ኦን ቲክቶክ ላይ በእውቀት ደስ ብሎ ፍሎ የምታረጉ ነሳላ ብዙ ናችሁ። እኔ ያላቃችሁም ነበር ታውቃለህ ኡስታዚና ፊታችን ይፈካል እናንተን ስናይ፣ አትሊስት ስናያችሁ ራሱ ደስ ይለናል። እውነት እንዳላችሁትም ከንጽጽር ውጪ ላይክ ሙስሊም ኮሚኒቲ እያጸናችሁ ያላችሁት የሚመጡትንም እያስተማራችሁ ማለት doing a lot of things ባንዴ ብዙ ቦታና ቢዚ ናችሁ። ደስ የሚለውና ያንን ከእናንተ ጽናትን አላህ እንዲሰጣችሁ እንዲጠብቃችሁ፣ እዚህም ያላችሁ ሰዎች ደግሞ ያረጉት ያሉትን ነገር አትሊስት ኮንሲደር አድርጉት። ሌላው ቢቀር ሼር ኮፒ ሊንክ አድርጉ። እነሱ ለሚያስተላልፉት ከስር ያራሱ ትልቅ እንትን እንደሆነ አይ ቲንክ ኃላፊነትም አለብን ይመስለኛልና ንጽጽር ያራሱ ልጆች ጊዜያቸውን አለብን ይመስለኛል። ድምጻችንን ስንሰማ ትንሽ ዊርድ ይሆናል አንዳንዴ እና እኔ ጋም እየተማርኩኝ ስለሆነ ያለሁት ያንን እኔ ኮምፓራቲቭ ላይ አይደለሁም ያለሁት፣ ግን ቀጥተኛ የሃይማኖት ዲናዊ ትምህርትን ላይ ፎከስ ነው የማደርገው። የየሰው ጥሪ ይለያል። እኔ ደግሞ ቁጭ ብዬ ስታስተምሩኝ መማር ምናምን ላይ ፎከስ አደርጋለሁ። ግን የእናንተ የምታረጉትን ነገር ዕውቀት የሚጠይቅ ስለሆነ ለሌሎቹም እናንተ ጋርም ታስተምራላችሁ አይደል? አሁንም ኡስታዝዬ ንጽጽር መማር ለሚፈልጉ ምናምን እሱንም ኮንትሮል ማድረግ አልቻለም። ሰው በዛብን። አሁን ምን መሰለሽ ፈተና ይወጣል፣ የፈተና ይታረማል ምናምን በጣም ስራ እየበዛብን ስለሆነ ያሰብነው የነበርነው 400 ነበረ። በቃ ከ400 በላይ አንችልም በአንድ ዙር ላይ ማለት ነውና በጣም እየከበደን መጥቷል።